ወደድኩ አይደል እንዴ? አዎ በጣም ወድጃለሁ። ስፈልገው የነበረው አይነት ቤት ነው በእውነት ግን አይጦቹ አያስቸግሩም? አይጦች ምን ችግር አለው ማዘርዬ? ደግሞ እነሱም እኮ የፈጣሪ ፍጥረት ናቸው። ከዚህ በፊት የነበርኩበት ቤትም ተከባብረን ነው፣ አንቺ ትብስ አንተ ትብስ ተባብለን ነው። ችግር የለም ካልክ እንግዲህ እሺ። ግን ለስራ አይርቅም? ስራ ደግሞ ምን ከአባዶ እኮ እየፈጀ በጣም ቅርብ እኮ ነው። ደግሞ የረጅም ሰው እርምጃ ያውቁታል። 3 እርምጃ ከተራመሩ ስራ ቦታ ነኝ በቃ። በልሱም ጥሩ ነው። ግን የቤት ኪራይ በሰዓት ትከፍለኛለህ? ምንም ችግር የለም የገንዘብ ነገር። እንደውም አሁን እሁድ የሚደረገውን ሊቨርፑል ከዩናይትድ ተጠባቂ ጨዋታ ዋኔክስ ቤት ላይ ገብቼ እየተወራረድኩ ነው፣ እየተዝናናው ገንዘቤን የምሰራው። እርሶም የመጀመሪያ ዲፖዚት ሲያደርጉ የኔን ፕሮሞ ኮድ ከተጠቀሙ 200% እጥፍ ይሰጡታል። ባዮ ላይ ቴሌግራም ሊንክ ያለ፣ ቴሌግራም ላይ ደግሞ ዋኔክስ ሊንክ ያለ። እንደውም በቃ ሙሉ ክፍያ ልክፈልና በቃ ወደ በኋላ ምናምን መጥቼ እገባለሁኝ። ማዘርዬ ግን እንዴት ነው የትኛው ነው የቤቲ ቤት? እዚህ እንደሆነች እኮ ሰምቻለሁ። የኔ ልጅ ቤቲ እኮ ከለቀቀችው ለቀኑ ናት። የለቀቀችው ቤት እኮ ልትከራይ የመጣው አንተ። ይሄ ቤቲ ቤት ነው? አዎ ለቃቁ። ታዲያ ቤቲ እዚህ ከሌለች እኔ ምን እሰራለሁ? ሙሉ አይጥ እኮ ነው ያለው ቤት ውስጥ። እንዴ አንደኛው አይጥማ በጣም ቅላቱ እንደውም በጣም ሳይሆን ነበረ። ዝምድና አላችሁ እንዴ ማዘር? ቀለኛ